ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። በእንግሊዝ ፕሪምየር ሊግ አርሰናል 31ኛ ሳምንቱን 2-0 ሲያሸንፍ የእንግሊዝ ፕሪምየር ሊግን ለማሸነፍ ያረጋገጠበት ሳምንት ነበር ማለት ይቻላል። ምክንያት ማንቸስተር ሲቲ 30ኛ ሳምንቱን ባደረገበት የእንግሊዝ ፕሪምየር ሊግ መርሃ ግብር ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ አንድ እኩል በሆነ ውጤት በማጠናቀቅ አሁን ላይ አንድ ቀሪ ጨዋታ እያለው በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ 9 ከፍ ብሏል። ይህም ማለት ማንቸስተር ሲቲ ቀጣይ ጨዋታውን እንኳን ቢያሸንፍ 31ኛ ሳምንቱ ማለት ነው 64 ነጥቦችን ይደርሳል። በተመሳሳይ አርሰናል 70 ነጥቦችን ይዛል። ይሄ ማለት አርሰናል በ6 ነጥቦች ከተከታዩ ማንቸስተር ሲቲ ልቆ የሚገኝበትን ውጤት የሚያስመዘግብ ቡድን ይሆናል ማለት ነው። ይሄ ማለት በቀጣዮቹ 7 ሳምንታት ብቻ አርሰናል 4 ጨዋታዎችን አሸንፎ ምናልባትም ራሱ ከማንቸስተር ሲቲ ጋር የሚኖረው ጨዋታ በድል ካጠናቀቀ የእንግሊዝ ፕሪምየር ሊግ የዋንጫ ባለቤት መሆኑንም ጭምር የሚያረጋግጥበት የውድድር ዓመት ሊሆን እንደሚችል ከወዲሁ ማንሳት የሚቻል ይመስላል። ፕሪምየር ሊጉ ተአምር ባሳየን ምሽት አንድ የ16 ዓመት ከ73 ቀናት ዕድሜ ብቻ ያለው ምናልባትም በእንግሊዝ እግር ኳስ ልክ ጆይ ሃርት እንዳለ ሁሉ አሁን በእጃችን እጅግ በጣም ትልቅ ታለንት ያለው ተጫዋች አለን አገኘን ብሎ እንደተናገረ ሁሉ ማክስ ዶማን የምሽቱ ጨዋታ ውጤት ቀያሪ የነበረ ተጫዋች ነበር። አሰልጣኝ ሚኬል አርቴታ ጭንቅ ውስጥ በገቡበት ሰዓት ላይ እንደነ ቡካዮ ሳካ በጨዋታው ላይ የነበሩት ቪክተር ዮኬሬሽ ተቀይሮ እንኳን እስከሚገባ ድረስ አሊያም እንደነ ካይ ሃቨርትዝ፣ ኖኒ ማዱኬ በርካታ ተጫዋቾች ጨዋታው ላይ ነፍስ መዝራት ሲያቀታቸው ይሄ የ16 ዓመት በእንግሊዝ እግር ኳስ በዕድሜ ትንሹ ጎል አስቆጣሪው ተጫዋች የጨዋታው ልዩነት ፈጣሪ ሆኖ የተመለከትንበትን ምሽት አሳየን። እጅግ ማራኪ የነበረ የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብር ጎል አስቆጥሮ ጨዋታው ላይ አርሰናልን ወደ ሻምፒዮንነት እንዲንደረደር ካስቻሉ ተጫዋቾች መካከል አንዱ ሆኑ። በጨዋታው ላይ አሰልጣኝ ሚኬል አርቴታ እንደጀመሩት ሁሉ ለምሳሌ ሪካርዶ ካላፊዮሪን በጨዋታው ላይ በቋሚነት አስጀመሩ። ከዛ ቪክተር ዮኬሬጅን ወደ ተጠባባቂ ያወረዱበት መንገድ ምናልባትም የካይ ሃቨርትዝን በጨዋታው ላይ ጨራሽነት አገኛለሁ ከሚል መነሻ የነበረ እንደነበር አስተዋልንበት ነው። ኖኒ ማዱኬን ተፈጥሮ የግራ እግር ተጫዋች በቀኙ መስመር ላይ እዛው በግራው መስመር ላይ እንዲጀምር ያደረጉበት መንገድ ነበር። ግን ይሄኛው ብዙም ስኬታማ አልነበረም። ኦፍኮርስ አርሰናል በትላንትናው ጨዋታ ላይ በመጀመሪያ አጋማሽ በተለይም በመጀመሪያዎቹ 20 ደቂቃዎች የተሻለ ቡድን ነበር። ነገር ግን ተጋጣሚው ምንም አይነት የኳስ ፍላጎት ያልነበረው ነገር ግን እየቆየ ወደ ጨዋታ የሚገባ አይነት የነበረ ነው። ያለፉትን 11 ቀናቶች ምንም ጨዋታ ያላከናወነ ቡድን ነበር ኤቨርተን እንደ ቡድን ከተመለከት ነው። በአንጻራዊነት አርሰናል በሶስት ውድድሮች በሻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ እየተጫወተ ሌላ የድካም ምሽት ያሳልፋል ተብሎም ጭምር ሲጠበቅ በዚህ ጨዋታ ላይ ግን በጣም በሚያስደንቅ መልኩ የአርሰናል ክሊኒካል መሆን ምናልባትም ከ89ኛው ደቂቃ በኋላ በነበረው የሜዳ ላይ ቆይታ በጣም ፐርፌክት የሆነ ቡድን እንዲሆንም ጭምር ያስቻለ ምሽት አሳልፏል። አይዶኖ ሚኬል አርቴታ በተደጋጋሚ እያነሳ ነው እንደሚገኘው ሁሉ ቅያሬዎቻቸው ላይ አሰልጣኙ እየበሰሉ እንደሆነም ጭምር የሚያሳዩ ጉዳዮችን እያስመለከቱን ነው። ይሄ በትክክል ሊነሳ የሚገባው ጉዳይ ነው። በቅርብ ጨዋታዎች ቡድናቸው ጨዋታዎችን የሚያሸንፉ ተጫዋቾችን ወደ ሜዳ ቀይረው በማስገባት ደረጃ እያስተዋልናቸው የሚገኙ ተጫዋቾች ቁጥር አንድ የሚባል አይደለም። 1 2 3 ብቻ ብለን የምናቆሙ አይደል። ለምሳሌ ትላንትናም ቀይረዋቸው ያስገቧቸው 2 ተጫዋቾች ናቸው ዳይሬክትሊ በጎል ላይ ተሳትፈው የነበራቸው። ምናልባት ከዛ በፊትም በነበረው የሜዳ ላይ እንቅስቃሴ ሁለተኛው ጎል ለምሳሌ ሙሉ ለሙሉ 100% የኳሱ እንቅስቃሴ ላይ የነበሩት ሁለቱ ተጫዋቾች ተቀየረው የገቡት ጋብሪኤል ማርቲኔሊ እና ማክስ ዶማን ነበሩ። በተመሳሳይ ቪክተር ዮኬሬሽ ከሂንካፔ የተሰጠውን ኳስ ነበር በጨዋታው ላይም በመጀመሪያው ሌላኛው የመጀመሪያው ጎል ሲቆጠርም ጭምር ደግሞ አሲስት እንዲደረግለትም ጭምር ምክንያት ሲሆን ያስተዋል ነው። አርሰናል በጨዋታው ላይ በተመሳሳይ ተቀየሩ የገቡ ተጫዋቾች በጨዋታው ላይ ለሁለቱም ጎሎች ሌሎች ተቀየሩ የገቡ 4 ተጫዋቾች ናቸው ዳይሬክትሊ ተሳትፎ የነበረው።
ኦፍኮርስ አርሰናል በትላንትናውም ጨዋታ ላይ ኤክስጂዎቹን ከተመለከትናቸው በስታቲስቲክስ ደረጃ ክሊኒካል ከሆነ በኋላ በተለይም ከ89ኛው ደቂቃ በኋላ የተሻሉ ቁጥሮች ናቸው ያሉት። 2.7 ኤክስጂ ነበረው፣ 25 ሙከራዎች ነበሩት፣ 7 ኢላማቸውን የጠበቁ ሙከራዎች ነበሩት፣ 40 ኳሶችን ቦክስ ውስጥ ነክቷል። ይሄ በ25 ኳሶች ከኤቨርተን የሚልቅ ቁጥር ነው። 2 ቢግ ቻንስ ክሬት አድርጓል። ግን የሚገርማቸው ምንም አይነት ቢግ ቻንስ ሚስ አላደረገም አርሰናል በጨዋታው ላይ እና እንደተመለከትነው ሁሉ 8 የማዕዘን ምት ሙከራዎችንም ጭምር አከናውኗል። 3 የማዕዘን ምቶችን ነበር ለተጋጣሚ ቡድን አርሰናል በትላንትናው ጨዋታ ላይ እድሎችን ሲሰጥ የተመለከት ነው። ክሊኒካል መሆን ማለት አንድ የዋንጫ ቡድን ባህሪ ምን ሊመስል ይችላል የሚለው ጉዳይ ላይ እንዲህ አይነት ምሽቶች በጣም ወሳኝና እንዴት እንደሆኑም ጭምር ከሚያሳዩት መካከል የሚጠቀስ መሆኑን ያየነበት ምሽት ነበር። በጨዋታው ላይ በተመለከትነው የሜዳ ላይ እንቅስቃሴ አርሰናል አሁን ወደ ፕሪሚየር ሊጉ የዋንጫ ጉዳይ በትክክል እየተንደረደረ ነው። በትክክል አሁን አይዶን ነው ከ90% በላይ እንግሊዝ ፕሪሚየር ሊግን የሚያሸነፈው ቡድን በትክክል ማን እንደሆነ ፍንጩ ያሳያል። ከዚህ የተለየ አዲስ ነገር የምንጠበቅበት አይነት ምሽት ያለ አይመስልም እና ምናልባት አሰልጣኝ ሚኬል አርቴታ የማክስ ዶመንን ብቃትን በተመለከተ በልምምድ ስፍራ ላይ በዚህ ተጫዋች እጅግ በጣም እንደተማረኩ አሁን እንዲያውም ፌኖሚነን ብለው እንደገለጹትም ጭምር እየተመለከትኩ ይገኛለሁ። አርሰናል የረጅም ዓመታት የፕሪሚየር ሊጉን የዋንጫ ጥያቄ የሚመልስለት ብቻ ሳይሆን ሜዳ ውስጥ እጅግ በጣም ትርጉም ያለውን ሜዳ ላይ ፐርፌክት የሆነውን ቆይታንም ጭምር እንድናይ የሚያስችለን አይነት ተጫዋች በስብስብ ውስጥ የያዘ ቡድን ይመስላል። አሁን የትኛውም ቡድን አርሰናልን መሆን የሚመኝ ይመስለኛል። ቡድኖች ተቸገረውም ጭምር አት ኤንድ ኦፍ ዘ ጌም የጨዋታውን ወሳኙን 3 ነጥብ ማሳካት ምን ያህል አስፈላጊ እንደሆነም ጭምር የሚረዱበትን አይነት ምሽት ቢያገኙ የሚመርጡት አይነት ምርጫም ጭምር እንደሆነ የተመለከትን እንገኛለን። የዳቪድ ራያ ለምሳሌ የመጀመሪያው ግብ ጠባቂ ሆኗል። በ39 ጨዋታዎች በሁሉም ውድድሮች ማለት ነው 20 ክሊንሺቶችን አስመዝግበዋል። ይሄም በጣም ትልቅ ከሚባሉ የፕሪሚየር ሊግ ስታቲስቲክሶች መካከል በግብ ጠባቂ ደረጃ ከተመለከትናቸው ውስጥ አንዱ ነበር እና የትላንትናው ምሽት እጥፍ ድርብ የሚያደርገው ለአርሰናል ማንቸስተር ሲቲ በጨዋታው ላይ ሌላው ሽንፈት ያቻ ውጤት ማስመዝገቡ ነው። ለሲቲ እጅግ በጣም ደካማ ምሽት ነበር። እጅግ በጣም ደካማ ምሽት በተመለከትነው የጨዋታ መርሃ ግብር ጎል አስቆጥሯል። እርሊ ግን የሚገርመው በ12 ደቂቃዎች 5 ኳሶችን ብቻ የነካው ዌስትሃም ዩናይትድ ጎል ከተቆጠረበት ከ5 ደቂቃ በኋላ ጎል አስቆጠረ። ከዛ በኋላ ግን ፍላጎት አልነበረውም። በመከላከሉ ደረጃ ግን እጅግ የላቀ ቁጥር ከነበራቸው ቡድኖች ውስጥ አንዱ ነው። ታዲያ ኦፕታ ፕሪዲክሽን ምን ይላል? አሁን የእንግሊዝ ፕሪሚየር ሊግን 97.57% የማሸነፍ እድል ያለው አርሰናል ነው እና ይህንን የማሳካት እድል በማንቸስተር ሲቲ በኩል ያለው ስንት እንደሆነ ታምናላችሁ? 2.93% ብቻ 2.93% የእንግሊዝ ፕሪሚየር ሊግን የማሸነፍ እድል አላቸው። ሌሎች ቡድኖች ይህንን ታሪክ የመጋራት አሊያም ይህንን የማድረግ እድላቸው አሁን ባለበት ሁኔታ ላይ ሊሳካ የሚችልበት እድል አለ ለማለት በጣም ያስቸግራል። እንዳለመታደል ሆኖ በቂ ጎሎችን አላስቆጠርንም ብሎ አሰልጣኝ ፔፕ ጓርዲዮላ በተጋጣሚያቸው ላይ ከዋንጫ ውጭ መሆናቸውን የሚያሳይ ፕሩቭን ነገር ነው አይደለ? ይሄ የምሽቱ መርሃ ግብር እና አርሰናል ወደ የሚያስፈልገው ጉዳይ ላይ እየደረሰ ነው የሚገኘው። ዊል እንቀጥላለን ብሏል አሰልጣኝ ፔፕ ጓርዲዮላ በዋንጫው ፉክክር ላይ። አይዶን ነው ይሄ ዝም ብሎ ወሬ ካልሆነ በቀር አይዶን ነው ለፔፕ ጓርዲዮላ እንዲህ አይነት ቃላት አጠቃቀም ያስፈላጊ ነው ወይ ብዙ በትክክል ባልሆነም፣ ግን አሁን ከአርሰናል ውጭ የትኛውም ቡድን የእንግሊዝ ፕሪሚየር ሊግን በዚህ ሰዓት ላይ ለመንጠቅ በቂ የሆነ ደረጃ ለሚገኝ ቡድን የለም። አክቹዋሊ ካለም ማንቸስተር ሲቲ ነው ሊሆን የሚችለው፣ ግን ማንቸስተር ሲቲ የራሱ እዛ ፎርም ላይ የሚገኝ ቡድን ባለመሆኑ ምክንያት አሁን አርሰናል የፕሪሚየር ሊጉ ፌቨራይት ቡድን
መሆኑን የተመለከትንበት ነው እና ይገባናል አለ አይደለ? ይሄ ሲዝኑ ከተለፋበት መልክ አንጻር ከተመለከት ነው በፕሪሚየር ሊግ እንዲህ አይነት በጣም ወጥ የሆነ ብቃት አንድ ቡድን ሲያስመለክት በአውሮፓ ደረጃም በጣም ቤስቱ ሊሆን ይችላል። በ31 ሳምንታት አርሰናል እስካሁን ድረስ እየተመለከትናቸው በሚገኙ ቆይታዎች ቡድኑ 21ን አሸንፈዋል፣ 7ቱን አቻ ወጥተዋል። 3 ጨዋታዎችን ብቻ ነው ሽንፈትን ያስተናገደው። 61 ጎል አስቆጥሯል፣ 22 ብቻ ነው የተቆጠረበት። 39 ንጹህ ጎሎች አሉት፣ 70 ነጥቦችም እንዲሁ በተመሳሳይ አሉት። በተቆጠረበት ጎል፣ ባስቆጠራቸው ጎሎች፣ ባሸነፋቸው ጨዋታዎች ባሉት ነጥብ የተሻለ ቡድን ብቸኛው በአውሮፓ ልናነሳ የሚገባው በማን ነው? በእንግሊዝ ፕሪሚየር ሊግ ልናነሳ የሚገባው ኦንሊ ክለብ ኢዝ አርሰናል። ሌላ ማንም ክለብ እዚህ ደረጃ ላይ ልናነሳው የሚገባ ክለብ የለም። ሰው የሚገባው ነው ውጤቱ ማለት ነው። እንዲሁ ዝም ብለው በጨበጣ የመጣ ውጤት አይደለም። ቡድኑ እንደ ቡድን አሁን ይገባዋል ብለን እያነሳ ነው የሚገኘው የሜዳ ላይ ብቃት እና ምሽቱ ይሄ አርሰናልን ከዋንጫ ጋር በማገናኘት ደረጃ ላይ በተመሳሳይ አርሰናል ሌላ ታሪክ በሚሰራበት አይነት ምሽትም ጭምር ነበር የተመለከትነው። ለምሳሌ አርሰናል የቆመ ኳስ ጎል ቢያስቆጠር ኖሮ የራሱን ሪከርድ ያጋራል። 17 ጎሎች ላይ ከማዕዘን ምት በተነሱ ጎሎች ያንን ማድረግ የሚችልበት ነበር። የማክስ ዶማን ቅድም ያነሳ ነው። ለምሳሌ እንደነ ዋይኒ ማርክ ሩኒንን ታሪክ መጋራት የቻሉበትን አጋጣሚ ጄምስ ቮገን፣ ጄምስ ሚለር፣ ዋይኒ ማርክ ሩኒ ራሱ አርሰናል ከኤቨርተን በነበር 2002 ላይ ነበር ኦክቶበር 19 ይህንን ታሪክ ማድረግ የቻሉት። በቅርቡ የሊቨርፑሉ ተጫዋች ሪዮን ጉሙሃ ከኒውካስል ጋር በነበረው ጨዋታ ይህንን ሲያደርግ የተመለከተው ተጫዋች ነበር በ16 ዓመት ከ361 ቀናት። ራሱ ማይክል ኦውን፣ አንዲ ተርነር፣ ፌድሪኮ ማኬዳ፣ ሌዊስ ሚሌ በተመሳሳይ ፌድሪኮ ማኬዳ በነገራችን ለማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን ማሳካት የቻለበት የ2009 የውድድር ዓመቱን ያሳየን ነበር። ማንቸስተር ዩናይትድ አስቶን ቪላን ያሸነፈበት የጨዋታ መርሃ ግብር ላይ አሁን የአርሰናል የምሽት የጨዋታ መርሃ ግብር በጣም ቤስት ነበር። ኤቨርተንን ደግሞ በነገራችን ላይ ያሸነፈው እና በቅርብ ጨዋታዎች የኤቨርተን ለአርሰናል ምን አይነት የበላይነት እየወሰደ እንደሆነ ያስመለከተን የጨዋታ መርሃ ግብርም ነበር ማለት እንችላለን ይሄኛው ምሽት። ነገር ግን ቡድኑ እንደ ቡድን የበላይነት እየወሰደባቸው የሚገኝባቸው አካሄዶች በጣም የሚያስደንቁ ናቸው አይደለ? ጫናዎቹ ምናልባት አርሰናል ነጥብ ድሮፕ አድርጎ ቢሆን ኖሮ ጨዋታውን የጀመረው ለማንቸስተር ሲቲ ምን ያህል እፎይታን እንደሚሰጥና ማንቸስተር ሲቲ ጨዋታውን ለማሸነፍ ነገሮች ቀለውት እንደሚጓዝም ጭምር የሚያሳይ ነበር። ተመልከቱ፣ ቡካዮ ሳካ እኮ ቤስቱ ሲዝን ላይ አይደለም የሚገኘው፣ ቤስቱ ሲዝን ላይ አይደለም። በነገራችን ላይ አርሰናል በሁለተኛው አጋማሽ እንደተለመደ ሁሉ በጣም ቤስቱ ሲዝን ላይ አይደለም የሚገኘው። ሞርግን ክሊኒካል ለመሆን ያገኛቸውን አጋጣሚዎች አሳልፈው ላለመስጠት በጣም የሚጣጣር ቡድን መሆኑን እየተመለከተን ነው የምንገኘው። ይህንን ቻንስ አሳልፎ የሚሰጥ ቡድን ላለመሆን ቡድኑ በሚገባው መልኩ የሚችለውን ነገር ለማድረግ ጥረት እያደረገ ነው የሚገኘው እና ትክክለኛ አንድ የዋንጫ ባህር የሚኖራቸው ቡድኖች ተቸግረው ጭምር ጨዋታዎችን የሚያሸንፉባቸው አይነት ምሽቶች እንደሆኑ እንረዳለን እና ያንን እያስመለከተን የሚገኝ ቡድን እንደሆነ የተመለከተን ነው በቡድኑ በኩል ምን አይዶን ነው። አሁን ወደ አውሮፓ ሻምፒዮንስ ሊግ ባየር ሌቨርኩሰን ጨዋታም ጭምር አርሰናል ሲያቀና የሚያቀናበት ስሜት በጣም ሙዲ ሆኖ ነው የሚያቀርቡ በቃ ጨዋታውን ለማሸነፍ እና ለመቀልበስ ራሱ ኤምሬትስ ላይ ነው አክቹዋሊ የሚያደርገው ጨዋታውን ለመቀልበስ በጣም የተመቻቸ ስሜት ላይ ሆኖ የሚያደርገው ጨዋታ ነው የሚሆነው። ሜይ ቢ የጁሪየን ቲምበር ጉዳት ከጨዋታው መጠናቀቅ በኋላ ምን አይነት ኢምፓክት ይኖረዋል በአርሰናል በኩል የሚለው ጉዳይ የሚጠበቅ ሊሆን ይችላል። ለረጅም ጊዜ ከሜዳ ሊያርቀው ይችላል አሊያስ በቶሎ ወደ ሜዳ ይመልሳል የሚለው ጉዳይ። ከዚያ ባሻገር ግን በአብዛኛው እንደ ቡድን ቤስት የሚባል ምሽት ያሳለፈባቸውና ምናልባት አርሰናል ሲዝኑን ያጠናቀቅበት ምሽት በራሱ በኩል የቤት ስራውን የተወጣበት፣ በአንጻራዊነት ማንቸስተር ሲቲም ያንቀላፋበት ምሽት ሆኖ ያስተዋልንበት የጨዋታ መርሃ ግብር የተመለከትንበት ነበር ይሄኛው የፕሪሚየር ሊግ ሳምንት። በ31ኛው ሳምንት የአርሰናል የዋንጫ ማሸነፍ ስኬት ከዚህ ቀደም ከነበሩት ስታቲስቲክሶችም ጭምር ልቆ የተመለከትነው ነው አይደለ? ልቆ የተመለከትነው ይህንን ቁጥር በምን መልክ ማሳደግ ይችላል የሚለው ጉዳይ የሚጠበቅ ነው የሚሆነው። ኦፍኮርስ ግን ዘ ታይትል ሬስ ኢዝ ኢንድ ኦቨር ማለት የምንችለው አሁን ባለበት ነባራዊ ሁኔታ ሚኬል አርቴታ ሪሊ ይገባዋል
ከዚህ በኋላ የተለየ ነገር ቻሌንጅ የሚያደርገው ቡድን ያለ አይመስልም በፕሪሚየር ሊግ ውስጥ። እንደ ቡድን ግን በጣም በጣም የሚያስደንቅ ለፐርፌክሽን የቀረበ የጨዋታ መርሃ ገብሮችን በማከናወን አሳማኝ የሚባሉ የጨዋታ መርሃ ገብሮችን እያስመለከተ ነው የሚገኘው። አርሰናል የሚገባውን ምሽት በኤምሬትስ አሳልፏል እና ተመልከቱ 89 ደቂቃዎችን ያለ ጎል የዋንጫ ፌቨሬት ቡድን ሆናችሁ ኤቨርተንን እየገጠማችሁ በአርሰናል በሜዳው የሚያከናውነው ጨዋታ ምን ያህል አድካሚ እንደሆነ ምን አይነት ውጥረት ውስጥ ተጫዋቾች ጨዋታቸውንም ጭምር እንደሚያከናውኑና ለቡድኖች ሁልጊዜም አስቸጋሪ እንደሆነ ያ ምሽት ያ አጋጣሚ በደንብ ማየት የሚቻል ይመስላል። አሁን በሚገርመው በ2 ሳምንት ገደማ ብቻ አርሰናል በ4 የዋንጫ ፍክክር ውስጥ ያከናውናል አይደለ? ለምሳሌ ከኤቨርተን ጋር ካደረገው ጨዋታ በኋላ በዚሁ ሳምንት ከሌቨርኩሰን፣ ከዛ በካራቦ ካፕ ከማንቸስተር ሲቲ፣ ከዛ ደግሞ በተመሳሳይ በኤፍኤ ካፕ ከሳውዝሃምፕተን ጋር እንዴት ነው አንድ ቡድን በ4 ዋንጫዎች በእነዚህ አጭር ጊዜያቶች ውስጥ ምርጥም መጥፎ መሆኑን የሚያሳየውና ግን አሁን ምርጥነቱ ላይ ይገኛል። ከዚህ የፕሪሚየር ሊግ የዋንጫ ፉክክር ማጠናቀቂያ ምዕራፍ በኋላ በሻምፒየንስ ሊጉ የሚኖረው የድል ምሽት ምን ሊሆን ይችላል የሚለውን እናያለን። እንኳን ደስ ያለን። ለፔጅ አዲስ የሆነን ግን ላይክ፣ ሰብስክራይብ፣ ሼር እንድናደርግ በአክብሮት እጠይቃለሁ።